መቀሌ አቅራቢያ በምትገኝ አዲ ጉዶም ከተማ የተከሰተው ምንድነው? ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ በማድመጥ ላይ የምትገኙት ኤንኤ ዴይሊ ነው። የዕለቱን መረጃ ይዘን መተናል። በቅድሚያ ቻናላችንን ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑን። ከመቀሌ ከተማ በቅርብ ርቀት ላይ በምትገኘው አዲ ጉዶም ከተማ የዶክተር ደብረጽዮን ቡድን ይደግፋሉ የተባሉ የትግራይ ሰራዊት ኃይሎች በሰላማዊ ዜጎች ላይ በከፈቱት ተኩስ 4 ሰዎች መቁሰላቸውን ምንጮች ለቢቢሲ ተናግረዋል። ከመቀሌ ከተማ አቅራቢያ በምትገኘው አዲ ጉዶም በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት ክንፍ ይደግፋሉ የተባሉ የትግራይ ኃይል አባላት በንጹሃን ዜጎች ላይ ተኩስ ከፍተው 4 ሰዎች ማቁሰላቸውን ነዋሪዎችና ተጎጂዎች ለቢቢሲ ተናገሩ። የትግራይ ሰራዊት አባላት ማክሰኞ ዕለት አዲ ጉዶም ከተማ ጽፈት ቤትን በኃይል ይዘው የከተማውን ከንቲባ በቁጥጥር ስር ያደረጉ ሲሆን ከንቲባውንና ምክትላቸውን ጨምሮ የካቢኔ አባላት ደግሞ ከቤታቸው መወሰዳቸውን ምንጮች ለቢቢሲ ተናግረዋል። ነዋሪዎች እንደገለጹት ማክሰኞን ጀምሮ በርካታ የታጠቁ የሰራዊት አባላት በከተማውና በሌሎችም አካባቢዎች ተሰማርተው ይገኛሉ። ቢቢሲ ትግርኛ ተጎጂዎችን ቤተሰቦች፣ ነዋሪዎችና የደቡብ ምስራቅ ዞን አስተዳደርን አነጋግሮ ማረጋገጥ እንደቻለው የታጠቁ የህወሓት አባላት የአዲ ጉዶም ከተማ ከንቲባ ጽፈት ቤትን በመክበብ ከንቲባውንና ካቢኔያቸውን ጨምሮ 7 አመራሮችን በቁጥጥር ስር አውለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በይፋዊ ኤክስ ገጻቸው ላይ በአዲ ጉዶም ከተማና በመቀሌ አንዳንድ አካባቢዎች የትግራይ ኃይል አዛዦች በሰላማዊ ሰዎች ላይ በወሰዱት እርምጃ በርካቶች መቁሰላቸውን አስፍረዋል። የዓይን እማኞች ለቢቢሲ እንደገለጹት ማክሰኞ ዕለት በአዲ ጉዶም ከተማና አካባቢው በሚገኙ የከንቲባ ጽፈት ቤት ነዋሪዎች ተሰብስበው የነበረ ሲሆን ታጣቂዎች ህዝቡን ለመበተን ተኩስ ከፍተዋል። አዲ ጉዶም ከተማ የተሰማራውና የከተማውን አስተዳደር የተቆጣጠረው የትግራይ ታጣቂ ኃይል ሰራዊት 44 አባላት መሆናቸውንም ጨምረው ተናግረዋል። የከተማው ነዋሪ አቶ ገብረ ህይወት ኃይሌ በወቅቱ በጽፈት ቤቱ አቅራቢያ በሚገኘው የወላጆቻቸው ቤት ውስጥ ስለነበሩ ሁኔታውን ተመልክተዋል። የወላጆቻችን ቤት በሚገኝበት አካባቢ ምሽግ ሰርተው ታጣቂዎቹ እዚያ ቆይተው ልዩ ኃይሎች ከንቲባውና ካቢኔዎች በወሰዱበት ጊዜ ነዋሪዎች ተሰብስበው ነበር። በወቅቱ ለምን በሚል ጥያቄ ሲያነሱም ታጣቂዎች ተኩስ ከፈቱ ብለዋል። ተኩሱ የተከፈተው ቤታችን አካባቢ ነው። አንድ ወጣት በጥይት ተመቶ ሲወድቅ አይቻለው። ወጣቱ ታፋው ላይ ነው በጥይት የተመታው። በአካባቢው ድሽቃ ተጠምዶ አይቻለው ብለዋል። በመጀመሪያ በተተኮሰው ጥይት የተመታው የ30 ዓመቱ ወጣት ሞገስ ኪዳኔ ይባላል። አሁን በአዲ ጉዶም ሆስፒታል ሕክምና እየተደረገለት ይገኛል። ሞገስ በዕለቱ በርካታ ወታደሮች በከተማዋ እንደተሰማሩ በመግለጽ 5 ሰዎች በጥይት ተመተናል። እኔ ታፋዬ ላይ ነው ተኩሰው የመቱኝ። ከዚያም ስወድቅ በዱላ ደጋግመው ደበደቡኝ። አሁን በከባድ ህመም ላይ ነኝ በማለት ጥቃቱ ምንም አይነት ግጭት ወይም አለመግባባት ባልነበረበት ሁኔታ እንደተፈጸመ ገልጿል። የገብረ ህይወት ኃይለ ታናሽ ወንድም አለም ኃይለም በተኩሱ ከተጎዱት 4 ሰዎች መካከል አንዱ ነው። በመጀመሪያ ህዝቡን ለመበተን ወደ ሰማይ ተኮሱ። ከዚያ ወጣቱ መሮጥ ሲጀምር በቀጥታ ሰላማዊ ሰው ላይ መተኮስ ጀመሩ። 4 ሰዎች ቆስለዋል። አራተኛው የእናቴ ታናሽ ወንድሜ ነው በማለት ወንድሙ አሁን በአዲ ጉዶም ሆስፒታል እንደሚገኝ ገልጿል። የደቡብ ምስራቅ ዞን ርዕሰ መስተዳድር አቶ ጸጋዬ ገብረተክል ጥቃቱ መፈጸሙን አረጋግጠው ሰዎች በጥይት ጭንቅላት፣ ደረትና እግራቸው መመታታቸውን ጠቅሰዋል። በጥይት ተመተው ከባድ ጉዳት ከደረሰባቸው 4 ሰዎች መካከል 2ቱ ለተጨማሪ ሕክምና ወደ መቀለ አይደር ሪፈር ሆስፒታል መላካቸውንም ተናግረዋል። በታጣቂዎች ተወስደዋል የተባሉት እነማን ናቸው? የደቡብ ምስራቅ ዞን ርዕሰ መስተዳድር አቶ ጸጋዬ ገብረተክል ከአዲ ጉዶም ከተማ በተጨማሪ ረቡዕ ዕለት ከሀገረ ሰላም፣ አድጉአ፣ ተንቤን፣ በሳምረ እና በሳርቲ ወረዳዎች በዶክተር ደብረጽዮን የሚመራው የህወሓት ክንፍን የሚደግፉ ታጣቂዎች ቁልፍ በመስበር በኃይል የአስተዳደር ቢሮዎች እንደተቆጣጠሩ ለቢቢሲ አረጋግጠዋል። በአዲ ጉዶም ከተማ የተሰማራውና የከተማውን አስተዳደር የተቆጣጠረው የትግራይ ታጣቂ ኃይል ሰራዊት 44 አባላት መሆናቸውን ተናግረዋል። ታጣቂዎቹ በአዲ ጉዶም ከንቲባውንና ምክትላቸውን ጨምሮ 7 አመራሮችን አፍነው በጽፈት ቤቱ ላይ ተኩስ እንደከፈቱና እስከ አመሻሽ 11 ሰዓት ድረስ ማህተብና ቁልፍ እንዲያስረክቡ በመጠየቅ ግርግር ፈጥረው ነበር ብለዋል። የአዲ ጉዶም ከንቲባ ኢንጂነር አንዶም ወልዱ፣ ምክትል ከንቲባ ወይዘሮ አወት ተወልደ፣ የጸጥታ ኃላፊው አቶ አባዲ፣ የከተማው ህዝብ ግንኙነት ኃላፊ አቶ ይርጋ፣ አቶ አደራ ሊቀመንበርና አቶ ፀሐይ ከወጣቶች ማህበርና ሌላም ወጣት ታፍነው መወሰዳቸውን ተናግረዋል። ዛሬ ረቡዕ ያለው ሁኔታ ምን ይመስላል?
በከተማዋ ከፍተኛ ቁጥር ያላቸው የታጠቁ ኃይሎች በመሰማራታቸው ህዝቡ ከተለመደው እንቅስቃሴ ተገድቦ በመዋሉና ረቡዕ ከመንጋቱ በፊት ታጣቂዎች ቤት ለቤት በመዞር ሰዎች ሲያድኑና ሲያስሩ እንደነበር ነዋሪዎች ለቢቢሲ ተናግረዋል። አንድ የከተማዋ ነዋሪ ሁኔታውን ለቢቢሲ ሲያስረዳ ከጦርነቱ በኋላ እንደዚህ አይነት አስቸጋሪ ሁኔታ ይገጥመናል ብዬ አስቤ አላቅም ነበር ብሏል። በተጨማሪም የመንግስት መስሪያ ቤቶች በታጠቁ ሰዎች የተከበቡ ሲሆን የህዝብ አገልግሎት ሳይሰጡ ውለዋል። የመንግስት ሰራተኞች ረቡዕ ማለዳ እንደተለመደው ወደ ቢሮአቸው ለመግባት ሲሞክሩ በታጣቂዎች መመለሳቸውን ተናግረዋል። በከተማዋ የማህበራዊ ጉዳይ ሰራተኛ የሆኑት አቶ ሹምዬ ገዛኢ ለቢቢሲ እንደተናገሩት ቢሮው ረቡዕ ጠዋት በታጣቂዎች ተዘግቷል። ማክሰኞ ከባድ ተኩስ ነበር። ረቡዕ ጠዋት 2 ሰዓት ላይ ወደ ስራ ለመግባት ወደ ቢሮ ሄደን ቢሮው በታጣቂዎች ተከቧል። ወደ ቢሮ ለመግባት ቀርቶ በዚያ በኩል ለማለፍ የሚያስፈራ ሁኔታ ነው ያለው ብለዋል። ረቡዕ ከሰዓት በኋላ በከተማዋ የተፈጸመውን ጥቃትና አፈና ለማውገዝ የተቃወሙ ሰልፍ ለማድረግ የሞከሩ ነዋሪዎች በታጣቂዎች መበተናቸው ምንጮች ገልጸዋል። ውጥረቱ እንዴት እዚህ ደረሰ? የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ማክሰኞ በይፋዊ ኤክስ ገጻቸው ላይ በአዲገዶም ከተማና በመቀሌ አንዳንድ አካባቢዎች የትግራይ ኃይል አዛዦች በሰላማዊ ሰዎች ላይ በወሰዱት እርምጃ በርካቶች መቁሰላቸውን ጽፈዋል። ዶክተር ደብረጽዮን ገብረሚካኤል የሚመሩት የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ቡድን የሚደግፉ የትግራይ ኃይሎች ከፍተኛ አዛዦች በተለያዩ የትግራይ አካባቢዎች የመንግስት መስሪያ ቤቶችን እየተቆጣጠሩ ሲሆን በእነርሱ የተሾሙ ግለሰቦች በኃይል ቢሮአቸውን መቆጣጠር ጀምረዋል። የትግራይ ጊዜያዊ አስተዳደር የፌዴራል መንግስት በክልሉ ጣልቃ መግባትን ጨምሮ የትኛውም አይነት ድጋፍ ለማድረግ በቂ ምክንያት እንዳለው ተናግሯል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የመንግስት መዋቅር አፍርሰዋል በሚል 4 የሰራዊት አዛዦችን ማገዳቸው ይታወቃል። በትግራይ ለወራት የቆየውና ከጊዜ ወደ ጊዜ እየተባባሰ ያለው ውጥረትና ፍጥጫ በህዝቡ ላይ ከፍተኛ ስጋትን ፈጥሯል። የዕለቱ ዋና ዋና የቢዝነስ ዜናዎች በ2017 በጀት ዓመት የመጀመሪያዎቹ 6 ወራት ኢትዮጵያ ከውጭ ቱሪስቶች 2.4 ቢሊዮን ዶላር ገቢ አገኘች። የአዲስ አበባ ከተማ አስተዳደር በወንዝ ብክለት ላይ ከፍተኛ የገንዘብ ቅጣት ጣለ። ባለብዙ ዘርፍ ልዩ የኢኮኖሚ ቀጠና መመስረት ተፈቀደ። የኦሮሚያ ህብረት ስራ ባንክ በየቀኑ ከ100 ሚሊዮን ብር በላይ ብድር ያለማስያዣ እየሰጠ ነው። የካፒታል ገበያ ባለስልጣን ታኪሎ ኢንቨስትመንት ባንክ የአገልግሎት ፈቃድ አልተሰጠውም አለ። የአዲስ አበባ ቀላል ባቡር የዲጂታል ትኬት ሽያጭ ሊጀምር ነው። ካሳቫ የተባለው የስራ ስር ዱቄት በእንጀራ ላይ ተጨምሮ እንዲሸጥ ተፈቀደ። የተሽከርካሪ አደጋ ሞት ካሳ በ525 በመቶ ጨመረ። የአሜሪካ ዓለም አቀፍ የልማት ድርጅት USAID ድጋፍ ማቋረጥ በአዲስ አበባ ሆቴሎች ላይ አሉታዊ ተጽዕኖ ፈጠረ። የአውሮፓ ህብረት በኢትዮጵያ ላይ የጣለውን የቪዛ ገደብ ሊያጤነው ነው። ዩክሬን ለ30 ቀናት የተኩስ አቁም ለማካሄድ ስምምነት ላይ መድረሷ ተነገረ። የዕለቱ ዘገባ በዚህ ተጠናቋል። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑን።